ሰላም ጤና ይስጥልኝ ውድ የመልእክተኛ ሚዲያ ቤተሰቦች፣ የጌታ ጸጋና ሰላም በያላችሁበት ለእናንተ ይሁን። ይህ መልእክተኛ ሚዲያ ነው። ሰብስክራይብ በማድረግ ላይክ፣ ሼር በማድረግ አብራችሁን ይህን አገልግሎት እንድታገለግሉ በጌታ ፍቅር እንጠይቃለን። ቻርልስ ክሩክ እባላለሁ። ያላባት በጥልቅ ድህነት ውስጥ አደግኩ። አባቴ በ32 ዓመቱ ተገደለ። በጣም ተናድጄ ነበር፣ ምክንያቱም ከመወለደ ከ6 ወራት በፊት ነበር የሞተው። ምንም የሚበላ የሚቀመስ ምግብ አልነበረም፣ በቂ ልብስም አልነበረኝም። በየትኛው ሀገር ነበርክ? በኬንያ ነበር የተወለድኩት። እናም በጣም ትንሽ ምግብ ነበረን፣ በጣም ትንሽ ልብስ እና ምንም ጫማ እንዲሁም የውስጥ ሱሪ አልነበረኝም። አንድ ትንሽ ልጅ ሊኖረው የሚገባው ነገሮች እኔ ምንም አልነበረኝም። እናም በዚህ አይነት ድህነት ውስጥ ሆኜ ማደግ ጀመርኩኝ። ካደግኩበት ስፍራ ብዙም የማይርቀው ሰው ነበር ለአባቴ የሞት ምክንያት የነበረው። ይህ ሰው አባቴን በመግደሉ በሕይወቴ ውስጥ ብዙ ውዥንብርና አሰቃቂ ሕይወት እንድመራ አድርጓል። እናም ይህን ሰው በማየት በጣም ተናደድኩ። ከዚህ የተነሳ እጽ መውሰድ ጀመርኩኝ፣ ማጨስ ጀመርኩ። እናም አስታውሳለሁ አንድ ቀን ቤታችን አጠገብ በነበረው ግንድ ላይ ገመድ አስሬ ራሴን ለማጥፋት ሞክሬ ነበር። በዚህ ተስፋ መቁረጥ ውስጥ ሆኜ የሆነ ነገር መለወጥ እንዳለብኝ የተገነዘብኩበት ቅጽበት ነበር። ተስፋ መፈለግ ጀመርኩኝ። እናም ኢየሱስ ወደ ሕይወቴ የመጣው በዚህ ተስፋ መቁረጥ ጊዜያቶች ላይ ነበር። እናም አንድ ቀን በአልጋዬ አጠገብ በመሬት ላይ ተንበርክኬ ሕይወቴን ለኢየሱስ አሳልፌ በመስጠት ዳግም በክርስቶስ ተወለድኩኝ። እናም ያ የሕይወቴ ጉዞ የመጀመሪያ ለውጥ ነበር። ከአባት ገዳይ ጋር ፊት ለፊት ተገናኝተ ነበር። ወደ ኬንያ እንዴት ተመለስክ? እስቲ ይህን ታሪክ ንገረኝ። መልካም። ወደ አሜሪካ የመጣሁት በ1997 ነው። 1997 የታሪኬ መዝጊያ አልነበረም። ከጌታ ጋር በሄድኩበት ጊዜያት መንፈሱን በማዳመጥ እርሱን በመከተል በእምነት እየጠነከርኩ መጣሁ። በ2003 አስታውሳለሁ አንድ ፊልም አይቼ ነበር። ይህ ፊልም እምነቴን ጨመረልኝ። ፊልሙ የጦሩ መጨረሻ ይሰኛል። በአምሳዎቹ ኢኳዶር ውስጥ በዚያ የጎሳ መሪ የተገደለው በሰው እጅ ስለነበረ ያንን ታሪክ አይቼዋለሁ። እናም ይህ ፊልም የራሴን ሕይወት አስታወሰኝ። በፊልሙ ገጸ ባህሪ ስቲቭ የተባለው ልጅ አባቴን ከገደለው ሰው ጋር ሄጄ ነገሮችን ማስተካከል እንዳለብኝ አስተማረኝ። እናም በፊልሙ የማስታውሰው የስቲቭ ቃላቶች በዚህ ግንኙነት መካከል ያለ ኢየሱስ የመስቀል ሥራ ከነዚህ አንዳቸውም መሆን እንደማይችሉ ተገነዘብኩኝ። ስለዚህ ስለ ይቅርታ፣ ስለ ማስታረቅ፣ ስለ መተው፣ ስለሚሉ ቃላቶች በጥልቅ አሰብኩኝ። የሆነ ነገር ከሕይወቴ እንደጎደለ አውቃለሁ። እናም በ2013 ከአሜሪካ ወደ ኬንያ ይህን አባቴን የገደለውን ሰው ሄጄ ለማፈላለግ ወደ አፍሪካ መጣሁ። እናም አስታውሳለሁ የአባቴን ገዳይ ቤት አግኝቼ ከጠዋቱ በ3 ሰዓት መኪናዬን እየነዳው ደረስኩ። እናም በሩን አንኳኳው። ሚስቱ ወጣች፣ ነገር ግን ልታስታውሰኝ አልቻለችም። ራሴን ባለቤቷ የገደለው የአባቴ ልጅ መሆኔን አስታወቅኳት። በዚህ ጊዜ እርሱም አወቀኝ። ነገር ግን አሜሪካ እንደሆንኩ ያውቅ ነበርና በዚያ ጊዜ ለጥቂት ዓመታት አባቴ ከሞቴ በኋላ ኖሬያለሁ። በጣም ፈራ፣ መውጣት አልፈለገም። አትፍራ፣ በሰላም ነው የመጣሁት አልኩት። ስለዚህም ቀስ እያለ ካለበት መጣ። በዚህ ጊዜ በ90 ዓመት ሰው ነበር። አይነ ስውርና የሱካር በሽተኛም ነበር። እኔን እስከ ዛሬ ስላላየኝ ሊለየኝ አልቻለም።
ፊቴን እየነካካኝ ሰላምታ ቀረበልኝ። አንድ ከባድ ጥያቄ ጠየቅኩት። አባቴ እንዴት ነበር የሞተው የሚል ከባድ ጥያቄ ጠየቅኩት። እናም ማስረዳት ጀመረና በመሃል ዝም አለ። እናም አረ እኔ በሰላም ነው የመጣሁት ብዬ በፍጥነት ያስኩት። ማንንም ላይ ችግር ለመፍጠር ምንም ጥያቄ ልጠይቅ አልመጣሁ፣ ለሰላም ነው የመጣሁት አልኩት። በኪሴ 10,000 የኬንያ ገንዘብ ነበረኝ። ብዙ ገንዘብ ነው፣ ልክ እንደ $100 ነው። እናም ልባርክ እፈልጋለሁ ብዬ ገንዘቡን ሰጠሁት። ግን አንተም የአባቴን በረከት እንድትሰጠኝ እጠይቅሃለሁ። ይህንን ስል ወድቆ ማልቀስ ጀመረ። ከዓይኑ የሚፈሰው እንባዎች በላይ ላይ ይፈስ ነበር። እናም የማይገመተውን የሰማውን በረከቶች በኔ ላይ ተናገረ። When I said that, he broke down and began weeping. And I knelt right underneath him, and I could have these tears soaking on me. And he spoke every conceivable blessing of heaven on me. I want to go back to 19... ወደ 1994 ልመልስ። ምንድነው ያየኸው ራእይ? እስቲ ባጭሩ ግለጽልኝ። ከመንፈሳዊ አባቴ ሞሪስ ሴሪሎ ጋር ተገናኝተን ነበር። አሁን በገነት ነው ያለው። እጁንም በላያችን ጭኖ ጸለየልን። እናም በታላቅ እሳት ተጠመቅኩኝ። በዚህ እሳት ውስጥ ሆኜ ወደ ቤት ሄድኩ። እናም በ1994 አንድ ህልም አየሁ። እድሜ 23 ነበር። አስታውሳለሁ 1 ሚሊዮን ፀሐይ፣ 1 ሚሊዮን ኮከቦች፣ 1 ሚሊዮን ጨረቃ እንዳየው አስታውሳለሁ። በጣም ብሩህ ነበሩ፣ እጅግም የሚያበሩ ነበሩ። ነገር ግን በዚህ ክፍል ውስጥ ዝናብ ዘነበ። በዚህ ክፍል ውስጥ 250,000 የሚያህሉ ሰዎች ያሉት ትልቅ ክፍል ነበር። እኔ መገመት የምችለው ይህንን ነው። እናም አንዳቸውም ኬንያውያን አይመስሉኝም፣ ምክንያቱም ኬንያውያን ሙሉ በሙሉ ጥቁሮች ናቸው። ይህ ኬንያ እንዳልሆነ መናገር እችላለሁ። ይህ የሆነ ቦታ እንደሆነ መገመት እችላለሁ። እግዚአብሔርንም ምን እየሆነ ነው አልኩት። በህልሙ ውስጥ እንዳለው እንዲህ አለኝ፣ ይህ እኔ የሚልከው ሪቫይቫል ነው። እናም አንተ እንድትሄድና እንድትካፈል እፈልጋለሁ። እኔም ጌታን እንዲህ ብዬ ጠየቅኩ፣ ይህ ምን ሀገር ሊሆን ይችላል? ያን ጊዜ ኔዘርላንድን ስለምወድ በጭንቅላቴ ኔዘርላንድ እንደሆነ አሰብኩኝ። ጌታ ግን እንዲህ አለኝ፣ ይህ ዩናይትድ ስቴትስ ኦፍ አሜሪካ ነች አለኝ። እናም ወደዚያ ሄደ የምልክ የሪቫይቫል አካል እንድትሆን እፈልጋለሁ አለኝ። ስለዚህ በዚህ ጊዜ ምንም አልነበረኝም። ወደሚቀጥለው ከተማ በአውቶቡስ ለመሄድ 25 ሳንቲም አልነበረኝም። አሁን ግን እግዚአብሔር ወደ አሜሪካ ሄድ እያለኝ ነው። ቪዛ የለኝም፣ ፓስፖርት የለኝም። እንዴት እንደማገኝ እንኳን አላውቅም ነበር። ግን ሁለተኛ ደረጃ ትምህርት ቤት መምህር ነበርኩኝ። 1996 አንድ ቀን ወደ ርዕሰ መምህሬ ቢሮ ሄድኩና ካሁን በኋላ ማስተማር አልችልም፣ ጥቁር ሰሌዳ ላይ ስጽፍ በሐዘን እሞላለሁ። በ1994 እግዚአብሔር የሰጠን ጥሪ ተሰምቶኛል፣ ከዚህ በኋላ መቀጠል አልችልም ብዬ እዛው ስራዬን ትቼ ወደ ትውልድ መንደሬ ተመለስኩ። እናም እናቴንና ቤተሰቤን ወደ አሜሪካ ሊሄድ ነው አልኳቸው። እነርሱም እብድ ነህ አሉኝ። አላመኑኝም ነበር። እናም መሸጥ ያለብኝን ዕቃዎች እንደሸጥኩኝ አስታውሳለሁ። ያለኝን ገንዘብ ሁሉ ያስኩኝና ከጓደኞቼ የተወሰነ ገንዘብ አገኘው። የት እንደማርፍ የት እንደምቆይ እንኳን አላወቅኩም ነበር። $200 በኪሴ ይዤ በአንድ መንገድ ትኬት ወደ አሜሪካ። ይህ መልእክተኛ ሚዲያ ነው። ውድ የመልእክተኛ ሚዲያ ተከታታዮች፣ ለዚህ ቻናል አዲስ ከሆኑ
ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው።